እንግዲህ እኛ ሀገር ላይ ያው እሁድንም ሰንበት ነው የሚለው። እንደውም ሰው አሁን እንደውም ጠቅልሎ ጓዙ እሁድ ላይ ነው፣ እሁድ ሰንበት ተብሏል። በአዲስ ኪዳን ግን እሁድም ሰንበት አይደለም፣ ቅዳሜም ሰንበት አይደለም። በአዲስ ኪዳን የቀን ሰንበት የለም። በመጽሐፍ ቅዱስ ከሄድን በብሉይ ኪዳን እስራኤል የሚባለው ሕዝብ በሰባተኛው ቀን ማለትም በቅዳሜ ቀን ያርፍ ነበር። በቅዳሜ ቀን ግን ያርፍ የነበረውን እስራኤል መጽሐፍ ቅዱስ ወደ ረፍቱ አልገቡም ይላል። አሜዚንግ! ወደ ረፍቱ አልገቡም ይላል። ስላልገቡ ኢየሱስ መጣና እንዲህ አላቸው፣ እናንተ ሸክማችሁ የከበደ ማንን ነው የሚለው? አሕዛብን? ኧረ አይደለም። ጣዖት ቤት ያለውን? ኧረ አይደለም። የአይሁድን ሕዝብ የገዛ ወገኖቹን በሙሴ ሕግ ተኮትኮቶ ያደገ ቅዳሜ ምኩራብ የሚሄደውን ሕዝብ በዚያው ቀን ላይ ኢየሱስ ምን አለው? እናንተ ሸክም የከበዳችሁ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀላል አማርኛ ነው። እውነተኛው ሰንበት እኔ ነኝ። ጳውሎስ ይሄን የኢየሱስን ትምህርት ወስዶ ሰንበት አላከበራችሁም ብሎ ማንም አይፍረድባችሁም። ሰንበት፣ በዓላት ወዘተ ሊመጣ ላለው ለክርስቶስ ጥላ ነበሩ። አካሉ ግን መጥቷል። ዛት ሚን ሰንበት መጥቷል አላቸው። ስለዚህ በአዲስ ኪዳን ቅዳሜም ሰንበት አይደለም። ሰው በቅዳሜ ቀን አያርፍም። እንደውም የኛ ሀገር ሰው ቅዳሜ ነው ገበያ የሚዞረው። የቅዳሜ ገበያ ነው የሚባለው ራሱ። እሁድም ደግሞ በመጽሐፍ ቅዱስ ውስጥ ሰንበት አይደለም። እሁድ አሃዱ ነው፣ የመጀመሪያ ቀን ነው። ጭራሽ እንዳልኳችሁ ሰው ይጨንቀዋል። መጽሐፍ ቅዱስ ውስጥ ሲያነብ ሰባተኛው ቀን ቅዳሜ ይሆንበታል። ደግሞ በየበተስካኑ ደግሞ እሁድ ነው ያለው። ጴንጤ ሁሉ እሁድ ነውና የሚሰበሰበው ሰንበት መስሎት የሚሰበሰብ አለ። እሁድ ራሱ ሰንበት መስሎት ግን የምንሰበሰበው ሰንበት ስለሆነ ሳይሆን የሳምንቱ የመጀመሪያ ቀን ስለሆነ ነው እኛ የምንሰበሰበው። ለምን? ሐዋርያት ሥራ ምዕራፍ 2 ቁጥር 41 42 ላይ ያመኑት ተጠመቁ፣ የተጠመቁትም በሐዋርያት ትምህርት በህብረት በእንጀራ በጸሎት ይተጉ ነበር አለ። መቼ ነው የሚተጉት? ሐዋርያት ሥራ ምዕራፍ 20 ቁጥር 7 በሳምንቱም በመጀመሪያው ቀን እንጀራውን ለመቁረስ ወይም የጌታ እራት ለመቁረስ በዘልማድ ቅዱስ ቁርባን እና የጌታ እራት ለመቁረስ ተሰብስበን ሳለ የጥንት ክርስቲያኖች አንደኛ ኢየሱስ ከሙታን ሲነሳ በሳምንቱም በመጀመሪያው ቀን ሁሉም ዘግተው በተቀመጡበት ቤት መጥቶ ምን አለ? ሰላም ለእናንተ ይሁን አላቸው። በሳምንቱ የመጀመሪያ ከዛስ በስምንተኛውም ቀን አሁንም ባሉበት መጣ እና የሳምንቱ የመጀመሪያ ቀን ወም አሃዱ እሁድ መጀመሪያ መጣ። በስምንተኛውም ቀን መቼ መሆኑን ባለፈው እሁድ መጣና ሰላም ለእናንተ ይሁን ተነስቻለሁ አለ። በስምንተኛውም ቀን ቶማስ ባለበት ደግሞ ሁሉም ተሰብስበው አሁንም ሰላም ለእናንተ ይሁን አለ። መቼ ነው? እሁድ። አሁንም በሳምንቱ በመጀመሪያው ቀን። ከእሁድ ስንት ነው? ከእሁድ 8 ከሰኞ 8 እሁድ ቀን መጣ። የሳምንቱ የመጀመሪያ ቀን ቶማስ የለም። በስምንተኛውም ቀን ማለት እሁድ ሁሉም ተሰብስበው መጣ። ስለዚህ ክርስቲያኖች ይህንን ባህል ይዘውታል። ጌታ መጀመሪያ ተነስቶ ሰላም ለእናንተ ይሁን ያለበት ጽድቃችን የተረጋገጠበት ሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ በሳምንቱም በመጀመሪያው ቀን እንጀራውን ለመቁረስ ተሰብስበው። ይሄ ልማድ እዛው በእስራኤላውያን ክርስቲያኖች የጀመረ። እሁድ ሰንበት አይደለም፣ የሳምንቱ የመጀመሪያው ቀን ነው የሚለው መጽሐፉ። ቅዳሜ ደግሞ ሰንበት ነበረ እና አሁን ምንድነው? ሰንበት አካል ለብሶ መጥቷል። ቀኑ በጥላነት ይገልጠው የነበረው እውነተኛ ሰንበት ኢየሱስ መጥቷል።